ሰላም ውድ ቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ፖለቲካ ትልቅ ትኩረት ሂሳብ አንድ አዲስ ክስተት ይዘን ቀርበናል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያ ያለውን የሰላም ሂደት በማደናቀፍ ጥያቄ ናቸው ባላቸው አክራሪ የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሉን ይፋ አድርጓል። ይህ እርምጃ በተለይ በፕሪቶሪያው ስምምነት ተከትሎ በክልሉ የተፈጠረ የፖለቲካ መረጋጋት በአስጊ ሁኔታ ውስጥ ባለበት በዚህ ወቅት መወሰዱ የብዙዎችን ትኩረት ስቧል። አሜሪካ ይህንን ውሳኔ ያስተላለፈችው ማርኮ ሩቢዮ በሚመሩት የውጭ ጉዳይ መስሪያ ቤት አማካኝነት ሲሆን የቀጠናውን ሰላምና መረጋጋት የሚያናጋ ማንኛውም አካል ጥያቄ ይሆናል የሚል መልእክት በግልጽ አስቀምጣለች። እንግዲህ በዛሬው ትንታኔያችን ይህ የቪዛ እገዳ ምን ያህል ተጽዕኖ ይኖረዋል፣ ለምን አሁን ተወሰነና በትግራይ ውስጥ ያለው የፖለቲካ ድባብ ወዴት እያመራ ነው የሚሉትን ነጥቦች በስፋት እንመለከታለን። ሁላችንም እንደምናስታውሰው የፕሪቶሪያው ስምምነት የሁለት ዓመት ደም አፋሳሽ ጦርነት ለማቆም ትልቅ ተስፋ ይሰጠ ነበር። ሆኖም ከቅርብ ወራት ወዲህ በትግራይ ክልል እየታዩ ያሉ ክስተቶች ይህንን ተስፋ ወደ ጥርጣሬ የቀየሩት ነው። በተለይ ከአንድ ወር በፊት የትግራይ ምክር ቤት መልሶ ተቋቁሞ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙ ከፌዴራል መንግስቱ ጋር ያለውን ግንኙነት እንደገና ወደ ውጥረት አሸጋግሮታል። የፌዴራል መንግስቱ እስካሁን ይፋዊ አቋም ባይወስድም በክልሉ ውስጥ የሚነገሩ ወሬዎችና የሚታዩ ምልክቶች አስደንጋጭ ናቸው። ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች በግልጽ እየተቃወሙት ያለው የግዳጅ ወታደራዊ ምልመላ ሁኔታው ምን ያህል አደገኛ እንደሆነ አመላካች ነው። ይህ ድርጊት የሰላም ስምምነቱን መርሆች የሚጥስና በሁለቱ ወገኖች መካከል ያለውን መተማመን የሚሸረሽር መሆኑ ነው የአሜሪካ እየጠቆመች ያለችው። በሌላ በኩል ደግሞ የህወሓት የውስጥ የፖለቲካ በከፍተኛ መከፋፈል ውስጥ ይገኛል። በስልጣን ላይ ያሉት መሪዎች የፌዴራል መንግስቱ ሊያጠቃን ነው የሚል ሰበብ በመፍጠር የክልሉን ህዝብ ለሌላ ጦርነት እያዘጋጁ ነው የሚሉ ክሶች እየቀረቡባቸው ነው። ከዚህ ቀደም የነበሩ የፓርቲው ከፍተኛ አመራሮች ከድርጅቱ በመውጣት የራሳቸውን ፓርቲ ማቋቋማቸው በውስጡ ያሉትን የፖለቲካ ክፍሎች በግልጽ የሚያሳይ ነው። አሁን የአሜሪካ የቪዛ እገዳ ያነጣጠረው ደግሞ በትክክል በእነዚህ ቀደምትና አክራሪ ናቸው በተባሉት አመራሮች ላይ ነው። ከወራት በፊት የትግራይ ኃይሎች ከ4 ዓመት በኋላ ለመጀመሪያ ጊዜ በአማራና በትግራይ አዋሳኝ አካባቢዎች ከፌዴራል ኃይሎች ጋር መጋጨታቸውን መዘንጋት የለብንም። ይህ ክስተት አሜሪካ በወቅቱ የነበሩ የኢትዮጵያና የኤርትራ ባለስልጣናት ላይ ከወሰደችው ማዕቀብ በተጨማሪ አሁን አዲስ እርምጃ እንድትወስድ አስገድዷታል። አሜሪካ የውጭ ጉዳይ መስሪያ ቤት በመግለጫው የትግራይን ህዝብ ጨምሮ በኢትዮጵያ ውስጥ በሰላምና በክብር መኖር የሚፈልጉ ሁሉ ከጎናቸው እንደምትቆም አጽንኦት ሰጥታለች። ይህም ማለት ማዕቀቡ ያነጣጠረው በህዝቡ ላይ ሳይሆን ሰላምን በሚያደናቅፉ ግለሰቦች ላይ ነው። የአፍሪካ ህብረት መልእክተኛ ኦሉሴጉን ኦባሳንጆ ወደ መቀሌ ተጉዘው ከደብረጽዮን ጋር መነጋገራቸው ዓለም አቀፍ ማህበረሰብ ጉዳዩን በከፍተኛ ትኩረት እየተከታተለ መሆኑን ያሳያል። ነገር ግን ጥያቄው የሚነሳው እዚህ ላይ ነው። ዲፕሎማሲያዊ ጥረቶችና የቪዛ ማዕቀቦች ብቻ ይህንን ውጥረት ያበርዱታል ወይስ ግጭቱ ወደ ሌላ ምዕራፍ እየተሸጋገረ ነው? የአሜሪካ መንግስት ያሉንን ዘዴዎች በሙሉ እንጠቀማለን ሲል ይህ ምናልባት በቀጣይ ሌሎች የኢኮኖሚ ወይም የፖለቲካ ማዕቀቦች ሊከተሉ እንደሚችሉ ፍንጭ ሊሆን ይችላል። በአጠቃላይ የሰሜን ኢትዮጵያዊ ሰላም በፈተና ውስጥ ነው። የፕሪቶሪያው ስምምነት ተፈራርመው የነበሩት ወገኖች በአሁኑ ወቅት ወደ ቀድሞ የጥርጣሬና የፍጥጫ ጎዳና እየተመለሱ ይመስላል። የአሜሪካ ይህ እርምጃ የኢትዮጵያ መንግስትም ሆነ የህወሓት አመራሮች የሰላም ስምምነቱን አክብረው እንዲንቀሳቀሱ ለማድረግ የተደረገ ዲፕሎማሲያዊ ግፊት እንደሆነ መታዘብ ይቻላል። ተመልካቾቻችን የእናንተ አስተያየት ምንድነው? ይህ የአሜሪካ ማዕቀብ በትግራይ ያለውን የፖለቲካ ሂደት ያርመዋል ወይስ ሁኔታውን የበለጠ ያወሳስበዋል? ሐሳቦን ከታች በኮሜንት መስጫው ላይ ያጋሩን። ለሰፊው የኢትዮጵያ ፖለቲካ ትንታኔያችን የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሰላም ለሀገራችን ኢትዮጵያ።